ሰላም እንዴት ናችሁ? የዚህ ጄኔሬሽን ቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት በአንድ አደገኛ የመድኃኒት አጠቃቀም መሰረት አድርገው የተሰሩ ጥናቶችን ነው። መድኃኒቱ ትራማዶል ይባላል። የህመም ማስታገሻ መድኃኒት ነው። ለከፍተኛና መካከለኛ የህመም ስሜቶች የሚባሉትን ለማስታገስ የሚሰጥ ነገር ግን በጥብቅ የሐኪም ቁጥጥር የሚሰጥ መድኃኒት ነው። እንደሚታወቀው አሁን ላይ በሀገራችን እየተከሰቱ ያሉና ወጣቱን የማህበረሰብ ክፍል ያነጣጠሩ ጉዳቶች እየደረሱ ነው። ከነዚህ መካከል ጦርነት፣ የመኪና አደጋ፣ የቡድን ጸብ የመሳሰሉትን ማለት ነው። ይህንን ችግር መሰረት በማድረግ ምክንያቱም እነዚህ ነገሮች የሚፈጥሩት ጉዳት በጣም ከፍተኛ በመሆኑ ሐኪሞች ይህንን መድኃኒት በብዛት የመጠቀም ግዴታ ውስጥ ገብተዋል ማለት ነው። ህመሞቹ ከፍተኛ በሆኑ ቁጥር ይህንን መድኃኒት የመጠቀም ፕሮባቢሊቲው እየጨመረ ይሄዳል። ሆኖም ወጣቶቹ ህመሙ ከታገሰላቸው በኋላም ቢሆን መድኃኒቱን የመቀጠል ዝንባሌዎች እያሳዩ ይገኛሉ። በተጨማሪም ከሐኪም ትዕዛዝ ውጪ መሸጥ የሌለበት መድኃኒት ሆኖ ሳለ አንዳንድ ፋርማሲዎች በቀጥታ ለተጠቃሚዎች ካለ ሐኪም ትዕዛዝ እያቀረቡ ይገኛሉ። ስለሆነም በደፈናው ከሐኪም ትዕዛዝ ውጪ ትራማዶል መውሰድ ጎጂ ነው ብለን ከምናልፈው ይልቅ በጥናት የተመሰረቱ ዳታዎችን ወይም መረጃዎችን በማቅረብ ተጠቃሚም ሆነ የጤና ባለሙያዎቹ ራሳቸውንና ማህበረሰቡን እንዲጠብቁ ለማሳሰብ ያህል ነው ይሄን ዝግጅት ይዤ የመጣሁት ማለት ነው። በመጀመሪያው የማቀርበው ጥናት በእኛው ሀገር በአዋሳ ዩኒቨርሲቲ ተማሪዎች ላይ የተሰራ ጥናት ነው። ይሄ ጥናት የጉዳቱን መጠን የሚያሳይ ሳይሆን የተጠቃሚዎችን ዳታ ምን ያህል ሰው ወይ ምን ያህል ወጣት እየተጠቀመ ይገኛል የሚለውን ለማሳየት ያህል የተሰራ ጥናት ነው። በጥናቱ ከተሳተፉት 402 ተማሪዎች 11 ከመቶ የሚሆኑት ቢያንስ አንድ ጊዜ በህይወታቸው ተጠቅመው የነበረ ተብሎ ሪፖርት የተደረጉ ናቸው። ያ ማለት አሁን አቋርጠው ሊሆን ይችላል ማለት ነው። 23.9 በመቶ የሚሆኑትን ያ ማለት ከ402ቱ 96 ተማሪዎች አሁን ትራማዶልን በየቀኑ የሚጠቀሙ ተማሪዎች ሆነው ተገኝተዋል ማለት ነው። ይሄ ከ400 ተማሪዎች 96 ተማሪዎች ማለት ቢያንስ ሩብ የሚሆነውን ተማሪ ይሄንን መድኃኒት የተጠቀመ ነው ማለት ነው። ይሄ ምን ያህል ከፍተኛ ቁጥር እንደሆነ ግልጽ ነው። በአዳነች ፈራውና በሌሎች ሳይንቲስቶች የተሰራ ከአንድ አመት በፊት የታተመ ጥናት ነው። ይሄንን በቅርቡ የተሰራ ነው። ሌሎች በጋና፣ ሶማሊያ፣ ኢንዶኔዥያና መሰል አገራት የተሰሩ ተመሳሳይ ውጤት ያላቸው ጥናቶችን አሉ ማለት ነው። በእነሱ መሰረት አድርገን ነው ዝግጅቱን የምናቀርበው። ቀጥዬ ማቀርብላችሁ ምንድነው ተጠቃሚዎቹ ቁጥር ይሄን ያክል ከሆነ በተማሪዎቹ ወይም በሌሎች ተጠቃሚዎች የሚያደርሰው ጉዳት ምንድነው ብለን ነው ዋናው ነገር ማቅረብ የፈለግነው። ጉዳቶቹ በሁለት ይከፈላሉ። የመጀመሪያው ክፍል አካላዊ ጉዳት ወይም ቀጥታ የሆነ የጤና ችግር ማለት ነው። የአካላዊ ጉዳት ሲባል በሰውነታችን የሰውነት ክፍሎች ላይ ቀጥታ የሆነ ችግር ሲፈጥር፣ ሁለተኛው ደግሞ የባህሪና ማህበረሰባዊ አደጋዎች የሚባሉት ፊዚካሊ ሲታይ ሰው ጤነኛ መስሎ እየተንቀሳቀሰ ግን የሚያሳየው ባህሪ የሚፈጥረው ችግር ምናምን የማህበረሰብና የአናናር ዘይቤ በሱ ሲመዘን ጤነኛ ያልሆነ ተግባራትን ማለት ነው። በመጀመሪያው ክፍል ስንጀምር አላግባብ ሲወሰድ ማይንዲ ያ ማለት በሐኪም ትዕዛዝና በጤና ባለሙያዎች ቁጥጥር እየተደረገለት ሳይወሰድ ሲቀር አንደኛ ከፍተኛ የመተንፈሻ አካላት ጉዳት ያደርሳል። ትንፋሽ በመቀነስ ብሎም ሙሉ በሙሉ በማቋረጥ በተጠቃሚዎች ላይ ለህይወታቸው አደጋ የመሆን እድል ያለው መድኃኒት ነው ማለት ነው። እስከ ሞት ድረስ ያደርሳል። ሁለተኛ በከፍተኛ መጠን ብሎም ለረጅም ጊዜ ሲወሰድ በጉበትና በኩላሊታችን ላይ ከፍተኛ ጉዳት ያደርሳል። ይሄ ማለት እነዚህ ሁለት የሰውነት ክፍሎች ማንኛውም ከውጭ የገባ ነገር የማጣራት ኃላፊነት ያለባቸው ስለሆኑ አላግባብ ለብዙ ዘመናት ስራ እያሰራናቸው ነው ማለት ነው። መድኃኒት ሳያስፈልገንና ሳይፈቀድልን ስንወስድ ሶስተኛ ከሌሎች መድኃኒቶች ጋር ግጭት የመፍጠር ባህሪ በጣም ከፍተኛ ነው።
ይሄ ማለት ከሐኪም ትዕዛዝ ውጭ ስንወስደው ከምን ጋር ቀላቅለን እየወሰድነው እንደሆነ ስለማይታወቅ ጉዳቱ ከፍ እያለ ይሄዳል ማለት ነው። አራተኛ ሆን ተብሎ ወይም ደግሞ ካለማወቅ ከአልኮል ጋር ተቀላቅሎ ሲወሰድ የሚያስከትላቸው ጉዳቶች በአንድ እጥፍ ይጨምራሉ ማለት ነው። ሁለተኛው ክፍል የባህሪና የማህበረሰባዊ አደጋዎች የምንላቸው ናቸው። የመጀመሪያው ሱስ የመሆን ባህሪ አለው። በሐኪም ትዕዛዝና በጤና ባለሙያዎች ቁጥጥር ካልተወሰደ ለሱስና ለአደገኛ አጠቃቀም ያጋልጣል ማለት ነው። ይህም ለሌሎች የአእምሮ ጤና መቃወሶች ምክንያት ሆኖ ይነሳል። መጨረሻ ማቆም ብንፈልግ እንኳን ለማቆም መቸገር የሚያስከትል መድኃኒት ነው። ለማቆም ራሱ የሐኪም እገዛ ያስፈልገናል። ምክንያቱም ሐኪሞች ቀስ እያሉ መጠኑን እየቀነሱ በምን ያህል ጊዜ ማቆም እንዳለብን ካላገዙን በስተቀር በአንድ ጊዜ ብናቆመው ራሱ ለከፍተኛ ለድብርት፣ ለእንቅስቃሴ፣ ለማሰብ፣ ለመናገር የሚያስችል ኢነርጂ ሁሉ የሚያሳጣ አይነት ሲንድረም ወይም በአጠቃላይ ህመም ሊፈጥርብን ይችላል ማለት ነው። ይህን ካልኩ በመጨረሻ ማስተላለፍ እንፈልገው መልእክት ለጤና ባለሙያዎችና እንዲሁም ለተጠቃሚዎች በተጨማሪም እስካሁን ተጠቅመው የማያውቁ ወጣቶች በዚህ አጋጣሚ ይሄንን ችግር ግምት ውስጥ አስገብተው ራሳቸውንና ማህበረሰቡን ከሌላ ተጨማሪ ችግር እንዲከላከሉ ጤና ባለሙያዎች፣ ተጠቃሚዎች ደግሞ ራሳቸውን ከአደጋ እንዲያርቁ እመክራለሁ። ለዛሬ የነበረኝን ዝግጅት እዚህ ላይ ያበቃል። በሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ይህንን ቪዲዮ ለሚያስፈልገው ሰው እንዲዳረስ ሼር፣ ላይክ፣ ሰብስክራይብ በማድረግ ስራዎቻችንን እንድታግዙ በአክብሮት እጠይቃለሁ። አመሰግናለሁ።